ዛሬ ላወራ ፈልጌ ነበር። ምንድን ነው መሰለህ? ጠዋት ኪሴ ምንድን ነው በዚህ ጋር ስገባ ባዶ ነው። በዚህ ጋር ስገባ ባዶ እንደ አይጥ ጎሬ ቀዳዳ ብዙ ሆነ እንዴ! የአይጥ ጎሬ ውስጡ መውጫ መንገዱ መአት ነው። ውስጡ አሁን አይጥ እንዲህ ወደ ታች ጉድጓድ ትቆፍራለች። አንድ ነው የምትቆፍረው። በወዲያ በኩል ደግሞ መውጫ ትቆፍራለች። በዚህ ጋር መግቢያ፣ በዛ ጋር መውጫ እና ውስጥ ለውስጥ ደግሞ መኝታ ቤት አለው፣ ሳሎን አለው፣ ቤርጎ አለው፣ ኩሽና አለው፣ ኪችን አለው፣ ምንድነው ስቱዲየም አለው፣ እንደገና ደግሞ መዝናኛ አለው፣ ራሱ መኝታ ቤት አለው። ከዛ ደግሞ ምንድነው የሚባለው መደበቂያ ቦታ አለው፣ ከጠላት ለመከላከል ማለት ነው። ውስጥ ሲገባ መአት ነው በቃ ቀዳዳ፣ የቀዳዳ ብዛቱ እና ለምንድነው እንደዚህ የአይጥ ጎሬ አንድ ነው፣ ቀዳዳው ግን መአት ነው ውስጡ። ይሄ ሁሉ ነገር አለው ከመኝታ ቤት ጀምሮ እስከ ሳሎን፣ እስከ ኪሽን፣ እስከ ስቱዲየም፣ እስከ መዝናኛ ቦታና የመደበቂያ ቦታ ሁሉ አለው። በዛ ደግሞ መሸሻና መውጫ መንገድም አለው፣ መውጫ በርም ሌላ አለው ብዬ ስጠይቅ አይጥ ብልጥ ናት። ሰርግ ከድመት ጋራ ልጃቸውን ሊዳዳሩ ተቀጣጥረው የሰርገኝነት ዕለት ልክ ሰርጉ ዛሬ የሆነ ቀን ጉድጓዳቸው ላይ ቆሞ ልክ ብቅ ብለው ሀይሎጋ ሽቦ ሲሉ እኛም ነቅተናል፣ ጉድጓድ መሰናል። ጉድጓዳቸው ላይ ቆሞ ማለት ነው። እና እነኛ ዳር ዳር ክበቡ ይላሉ አሉ ድመቶች ለመያዝ ማለት ዳር ዳር ክበቡ ሲሉ እኛም ነቅተናል፣ ጉድጓድ መሰናል። ይሄ የሚባለው ነገር ለምንድን ነው አባባሉ? እንግዲህ ከበው ለመያዝ ነው። እና እነኛ ደግሞ አይጦቹ ጉድጓድ ላይ ቁጭ ብለው እኛም ነቅተናል፣ ጉድጓድ መሰናል ነው ወደ ጉድጓዳቸው ጥልቅ ለማለት ነው። እና ሀይሎጋሽ ዛሬ ሆኖልናል እያሉ እያሉ ይሄዱ። ሰርገኞች የመጣበት ጊዜ ልክ ከዳር ዳር ክበቡ ብሎ ዘለው ሊይዙ ስል ጥልቅ ጉድጓዳቸው ላይ ጉድጓድ አፋፍ ላይ ቆሞ ነበር። እና ከጠላት ለማምለጥ 30 ቀዳዳ ነው የሚኖረው። እኔ በዚህኛው እጄ ኪሴ ውስጥ ስገባ ባዶ ነው እና በግራ እጄም ኪሴ ውስጥ ስገባ ባዶ ነው። በቀኝ እጄም ኪሴ ውስጥ ስገባ ባዶ ነው። ሁለቱም ባዶ ሆነብኝ። ኧረ ጉዴ ፈላ። ምንድነው ስል ለካ ካፖርት ከላይ ደርቤያለሁና ይሄው ካፖርቱ ይታያል። ይሄ ካፖርት ነው። ይሄን ካፖርት ደርቤያለሁና ኪስ ውስጥ ያለውን ኮተት እንደ ቁልፍ፣ እንደ ኢርፎን መያዣ ካፖርት ኪስ ውስጥ አድርጌዋለሁ። እኔ ቁልፍና ካፖርት ነው ኢርፎኑን ነበር የፈለኩት። እና የአይጦቹን ለካ ብዙ መሸሻ ቦታ አላቸው ያልኩት ለዛ ነው። እና ምንድነው ማለት የፈለኩት እኔ ዛሬ ሰው የሆነ ነገር አጫወተኝ። መቼም ሰው አይቀመጥም፣ ወክ ይሄዳል፣ ይመለሳል፣ በመንገድ ላይ በምን ላይ ይሄዳል ዝም ብሎ እና ሲሄድ አይን አይከለክልም። ማንኛውም ሰው ማየት ይቻላል፣ ማናገርም ይቻላል። ሰላም እንዴት ነው እግዚአብሔር ይመስገን መጀናጀልም ይቻላል ብለናል ቅድሙ። ግን አላስፈላጊ ሌላ ነገር ውስጥ መግባት አይቻልም። ማለቴ ሰው እዚህ አስፋልት ላይ ነው እግረኛ መንገድን ይዤ ነው እየሄድኩ ያለሁት ለጫማዬም ለራሴ ሴፍቲም ለምንም መንገዱ የተሰራ ስለሆነ ኮረኮንች አይደለም ምንም። ለጋሪ እንኳን የማይመች ኮረኮንች ከሆነ እኮ ጋሪ እኮ ራሱ አይሄድበትም። የጋሪ ፈረስ ራሱ ላዩ ላይ አይሄድም ማለት ነው። እና ይሄ
ፒንሳ መንገድ ምናምን የሚባለው ወይ ጥርጋ መንገድ የሚባለው ራሱ ለጫማ ብዙ እንትን ኮረኮንችም እንደዛ ግን የሚመቻቸው ይሄዱበት ብለናል። ማታም ራሱ አውርተን ነበረ። ግን እኔ ምንድነው ልል የፈለኩት ከሰው ቁም ነገሩን ነው ውስጥ ምስጢሩን ነው እና ማውራት ይቻላል ማየትም ይቻላል የፈለኩትን። አንድ ሰው ምን አለኝ የእድር ኩባያ ምንድነው ያለኝ በዛ በእድር ኩባያ የተነሳ ምክንያት እኛ የእድር ኩባያ መሆን አንችልም እና ያ ሰው መንገድ ላይ ድንገት ብታይኝ መንገድ ላይ ትወርቃለህ የሚባል ነገር ማለት ነው። እና እኔ ገርሞኝ እኮ ነው የገረመኝ ምንድነው ሰው እንዴት መንገድ ላይ ሰውን ካየ ይወርቃል? ማየት ትችላለህ የፈለከውን ግን ገብቶኛል። እነሱ እኔ በቁንጅናዬ ስለምበልጥ ወይንም ደግሞ ቆንጆ ስለሆንኩ ትደነግጣለህ ልብህ ስንጥቅ ይላል ነው አባባሉ። ሁለተኛው ደግሞ ሲመጣና አርቄው ሳየው የጋሪ ፈረስ መንገድ ላይ ቆሞ ሳታገኝ እነሱ ላይ እንዳትጣበቅ ነው። እኔ ገብቶኛል በኮረኮንች በፒንሳ መንገድም ስለቆየሁት ሚስጥሩ ያ ነውና ሰው ይጀናጀናል። ካልሆነለት ማስተንፈሻ እኮ እዛው ጋሪ ምንድነው ይሄ የጋሪ ፈረስ ጋር መሄዱ አይቀርም ሰው አይሞትም መቼም። ምን ስንት ሚሊየን ህዝብ አይደል እንደ ኢትዮጵያ ውስጥ ያለው ስንት ሚሊየን ህዝብ ለትዳሩ ለላጤነቱ ብቻውን ስለሚኖር ጋሪ ፈረስ ጋር መሄዱ አይቀርም። ኋላ ምን ያደርጋል ማለት ፖሎች አሉና ፖሎች ማታ ማታ መቆም መብራታቸው አይቀሩም። ስለዚህ ላጤዎች ደግሞ አይሞቱ ኋላ ሙት